እንዴት ናችሁ ውድ አማኞች? በጌታ ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ አንድ ለመንፈሳዊ ምግብ ይዤ መጥቻለሁ። ይህም ምንድነው? እግዚአብሔር ደግ ሲሆን ክፋት በዚህ ዓለም ለምን አለ የሚል ርዕስ ያለበትን መንፈሳዊ ምግብ። መቼም ነፍስ ምግብ ያስፈልጋታል። የነፍስ ምግብ የእግዚአብሔር ቃል ነው። በዛ መሰረት የመንፈሳዊ ምግቡን ዛሬ እንማራለን። እንግዲህ ደግነትና ክፋት በፍጹም የማይገናኙ ተቃራኒ ነገሮች ናቸው። እግዚአብሔር አምላክ ደግሞ በባህሪው ደግ አባት ነው። ታዲያ እዚህ ምድር ላይ ክፋት፣ ጦርነትና ጭፍጨፋ አሁን በዚህ ሰዓት እንደምንሰማውና በየሶሻል ሚዲያዎች እንደምናየው ከሆነ ጦርነቶች አሉና በየቦታው ጭፍጨፋ አለና ይህ ይኖር ዘንድ እግዚአብሔር አምላክ ለምን ፈቀደ? እስቲ ለዚህ የሚሆን መልስ ከመጽሐፍ ቅዱስ ውስጥ ጥቅሶችን በማመሳከር ምሳሌንም እየሰጠን እንማማራለን። ይህ ጥያቄ እንግዲህ በእምነት ዓለም ውስጥ ከሚጠየቁ እጅግ ጥልቅና በጣም አስቸጋሪ ጥያቄዎች መካከል ውስጥ ይመደባል። መጽሐፍ ቅዱስም ይህን ጉዳይ በተለያዩ ክፍሎች ያብራራዋል። እስቲ በጋራ እንመለከታለን። ከዛ በፊት ግን ያው እንደነገርኳችሁ የትምህርቱ ርዕስ እግዚአብሔር ደግ ሲሆን ክፋት ለምን አለ የሚል ርዕስ ይሆናልና እጅግ በጣም ጥልቅ እና ብዙዎችን የሚያስቸግር ጥያቄ እንደሆነ ነው የምንመለከተው። ይሄም እግዚአብሔር ደግ ነው፣ መልካም ነው፣ ክፋት ግን ጦርነትና ጭፍጨፋ ለምን በእግዚአብሔር ምድር ውስጥ በእግዚአብሔር በፈጠረው ምድር ውስጥ እያለን ይህንን ለምን እግዚአብሔር ፈቀደ የሚለውን እንመለከታለን ማለት ነው። መጀመሪያ መጽሐፍ ቅዱስ እንዲህ ይላል በዘፍጥረት ምዕራፍ 1 ቁጥር 31 ላይ እግዚአብሔር የሰራው ሁሉ እጅግ መልካም ነበር ነው የሚለው። እግዚአብሔር የሰራው ሁሉ እጅግ መልካም እንደነበረ በዘፍጥረት ምዕራፍ 1 ቁጥር 31 ላይ ይናገራል። ይህ ማለት መጀመሪያ ፍጥረት ክፋት የለበትም ማለት ነው። ክፋት በኋላ የመጣ ነገር ነው። ነገር ግን እግዚአብሔር ሰውን ሲፈጥር ነፃ ፈቃድ እንዳለው አድርጎ ነው የፈጠረው። ዘዳግም ምዕራፍ 30 ቁጥር 19 ላይ ሕይወትንና ሞትን ምርጫ አድርጉ የሚል ሐሳብ አለበት። ሕይወትንና ሞትን። ይህ እንግዲህ ነፃ ፈቃድ እግዚአብሔር ሰውን ሲፈጥር እየሰጠ መሆኑን እንረዳለን ማለት ነው። ነፃ ፈቃድ ካለ ደግሞ ነፃ ፈቃድ ካለ መልካምንም ክፉንም መምረጥ ይቻላል ማለት ነው። እንግዲህ ነፃነት ስለሆነ መልካም ነገርን ማድረግን እንዲሁም ክፉ ነገር ማድረግን መምረጥ ይቻላል ማለት ነው። ምሳሌ ለዚህ እንመለከታለን። አንድ አባት ልጁን በጣም ይወዳል። ይሄ የታወቀ ነገር ነው። ግን ልጁን ደግሞ መልካምንና ክፉን እንዲመርጥ ማስገደድ አይችልም። አባትየው የራሱን ልጅ መልካምንና ክፉን እንዲመርጥ የማድረግ ወይም ማስገደድ አይችልም። እግዚአብሔር እንዲሁ ነው እንግዲህ። ስለዚህ ይሄን ምሳሌ ሆኖ ከላይ በጀመረው መልክ ስንሄድ እግዚአብሔር ሰው ሲፈጥር ምርጫን መልካምና ክፉን የመምረጥ ነፃነት የሰጠ እንደሆነ ተረድተናልና ከዚያ በኋላ ኃጢአት ወደ ዓለም ገባ ነው። ያው ኃጢአት ወደ ዓለም ገባ በምርጫ ሰዎች ምርጫ ኃጢአት ወደ ዓለም ገባ። ኃጢአት በአንድ ሰው
ወደ ዓለም ገባ የሚለው ሮሜ ምዕራፍ 5 ቁጥር 12 ላይ ያብራራል። ከዚያ ጀምሮ ጦርነት እንዲሁም ግድያ፣ ጭፍጨፋ መጥተዋል ማለት ነው። እነዚህ ከእግዚአብሔር የሚመጡ አይደሉም፣ ከሰው ልብ የሚመነጩ ነገሮች ናቸው። በማቴዎስ ወንጌል ምዕራፍ 15 ቁጥር 19 ላይ ከልብ ውስጥ ግድያ እና ክፉ ሀሳብ ይወጣል የሚል ሀሳብ አለበት። ነገር ግን ታዲያ እግዚአብሔር ለምን ይፈቅዳል የሚል ጥያቄ ዋናው ጥያቄ ነው። እና መጀመሪያ እንግዲህ ፍቅር በግድ እንደማይሆን የታወቀ ነገር ነው። እግዚአብሔር በራሱ ፍቅር ነው የሚለው አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ እግዚአብሔር ፍቅር ነው። ስለዚህ ፍቅር እስከሆነ ድረስ በግድ ሊያደርገው አይችልም። በግድ ሊያደርገው አይችልም። ያ ማለት ክፋትን ወይም ክፉን የሚሰራ በሙሉ በአንደውኑ ሊያጠፋ የሚችልበት የራሱ ስልጣን፣ ሙሉ ስልጣን አለው፣ ሙሉ እውቀት አለው። ነገር ግን ፍቅር እንደመሆኑ መጠን የመታገስ ባህሪ አለው ማለት ነው። ፍቅር ብዙ ጊዜ ይታገሳል የሚለው የእግዚአብሔር ሀሳብ ነው፣ የእግዚአብሔር ቃል ውስጥም አለ። ሁለተኛ ሰው የሚዘራውን ያንን ያጭዳል የሚል ሀሳብም በመጽሐፍ ቅዱስ ውስጥ አለ። ሰው የሚዘራውን ያንን ደግሞ ያጭዳል። ገላትያ ምዕራፍ 6 ቁጥር 7 ላይ አለ ማለት ነው። ሶስተኛ እግዚአብሔር ክፋትን ወደ መልካም ደግሞ ይቀይራል የሚል ሀሳብም አለ። እናንተ ክፉ አስባችሁብኝ፣ እግዚአብሔር ግን ለመልካም አድርጎታል የሚል በዘፍጥረት ምዕራፍ 50 ቁጥር 20 ላይ እንመለከታለን። ስለዚህ ምሳሌ የሚሆነው የዮሴፍ ታሪክ ነው። ለዚህ ዮሴፍ ታሪክ ይህንን ያሳያል ማለት ነው። ተሸጠ፣ እንዲሁም ተጎዳ። በወቅቱ እጅግ በጣም ተጨነቀ። ነገር ግን በመጨረሻ ብዙዎችን አድኗል ማለት ነው። እነዚያ ክፉ የሰሩትን ጭምር አድኗቸዋል፣ ቤተሰቦቹን ጭምር፣ እንዲሁም ሌሎችንም ቤተሰብ ብቻ ሳይሆን ለሌላው በሙሉ የሚተርፍ ሰው ሆነ። ስለዚህ ክፉን ወደ መልካምነት እግዚአብሔር የሚቀይር መሆኑን በዚህ ማወቅ ይቻላል ማለት ነው። በመጨረሻ ደግሞ እንባችንን ሁሉ ያብሳል ወይም ደግሞ የጭንቀት ሰዓትን በሙሉ ያስወግዳል፣ ሞት አይኖርም የሚል ደግሞ በዮሐንስ ራእይ ምዕራፍ 21 ቁጥር 4 ላይ እናገኛለን። ስለዚህ አማኞች የሆናችሁ ወንድሞቼና እህቶቼ፣ አባቶቼ እንዲሁም እናቶቼ እግዚአብሔር ክፋትን አልፈጠረም። እግዚአብሔር ክፋትን አልፈጠረም። ነገር ግን ነፃ ፈቃድ ለሰው ልጅ የሰጠ በመሆኑ በዛ በነፃ ፈቃድ ስላለ በዛ ክፋት ደግሞ አለ፣ የመምረጥ ነፃነትን ስለሰጠ ማለት ነው። ሰዎች ክፋትን የመምረጥ እንዲሁም ደግሞ መልካምን የመምረጥ ነፃነት ከእግዚአብሔር የሰጠ በመሆኑ በዛ አማካኝነት ነው እና በመጨረሻ እግዚአብሔር እነዚያን ሁሉ ግን ክፉ የሚያደርግን በሙሉ እንደሚያጠፋ በእግዚአብሔር ቃልም ደግሞ አለ። እንግዲህ እኛ እንደ እግዚአብሔር ሀሳብ ክፉን የምንሰራ ሳይሆን መልካምን የምንሰራ፣ መልካም መስራት በምንም አይነት በእግዚአብሔር ዘንድ ተቀባይነት ያለ ነገር ነው። ክፉ መስራት ግን በእግዚአብሔር ዘንድ ተቀባይነት የሌለ ነገር ነው። አንድ ጊዜ ወይም አንድ ጊዜ እግዚአብሔር በሚገለጥበት በወቅት ይህ ክፋት ከምድር ሁሉ ይወገዳልና እኛ እግዚአብሔር ሀሳብ መልካምን ሰርተን እንድናልፍ እግዚአብሔር ይርዳን የሚል መጨረሻ ሀሳብ አስቀምጣለሁ። ደህና ሁኑ። እግዚአብሔር ይባርካችሁ።